ሚዲያ ዩቲዩብ እና በተለይ በበዓል ሰዓት ምን ይሰማሻል? እህቶቻችን በተለይ የማርያም ቅመሞች በበዓል ጊዜ ምን ይሰማቸዋል የሚለውን ነገር ካንቺ አንደበት መስማት እንፈልጋለን። እንዲሁም በበዓል ምን ገጠመሽ? በስደት ሆነሽም ሆነ አገር ውስጥም ሊሆን ይችላል። በተለይ ግን በስደት ቢሆን አሪፍ ነው። በበዓል ምን ገጠመሽ? አዝነሽ ታውቂያለሽ ወይ? አልቅሰሽ ታውቂያለሽ ወይ? በበዓል ጊዜ የሚሉትን ነገሮች ዘርዘር አድርገሽ ለተመልካቾቻችን እንዲሁም በስደት ላሉ ለማርያም ቅመሞች በጣም ደግሞ የሚወዱሽ የሚያከብሩሽ እህት ወንድሞች አሉና ካንቺ ብዙ ነገር መስማት ይፈልጋሉ። ካንቺ እናልኳቸው ነው ሂጂ ይያለቀስኩኝ ብቻዬን ማለት ነው። እስማም ያስለቅሳል። የመጀመሪያ ጊዜ ዘን ያልቅሻለሁኝ ከነሱ ጋር ላከብር ስለነበረ ሁሉም በጊዜ ይሆናልና ከታገሱት የሚያልፍ ነገር የለም። ያልፋል ሁሉ ነገር ስለሚያልፍ ዛሬ ለዚህ በቅቻለሁኝ። ቦታ አሁን ለምሳሌ ሰራተኛ ከሆንኩኝ ነገ 10 ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የኢትዮ ብርሃን ሚዲያ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኛ እጅግ በጣም ደህና ነን። እንኳን ለጌታችን ለመድኃኒታችን የፋሲካ በዓል በሰላም በጤና አደረሳችሁ ለማለት እንወዳለን። ሁላችሁም በአገር ውስጥም ሆነ ከሀገር ውጭ ያላችሁ እንዲሁም በሙላው ዓለም ላላችሁ እህት ወንድሞቻችን አድናቂዎቻችን እንኳን አደረሳችሁ ለማለት እንወዳለን። በዓሉ የሰላም የጤና እንዲሆንላችሁ ልባዊ ምኞታችን ነው። ሀገራችን ኢትዮጵያን ሰላም ያድርግልን። እንዲሁም በስደት ያሉ እህት ወንድሞቻችን በሰላም በጤና ወደ ሀገራቸው ያስገባልን ለማለት እንወዳለን። የዛሬ ዓመት በሰላም በጤና ያድርሰን። እንግዲህ ያው በየዓመቱ የምናከብረው የጌታችን የመድኃኒታችን አብይ ጾም ወይም እንግዲህ የፋሲካ በዓል ላይ ነው የምንገኘው። በጣም ደስ ይላል እና ሁላችሁም እንግዲህ ከሀገር ውጭ ሆናችሁ የምታከብሩ እህት ወንድሞቻችን ትኖራላችሁ። ምን አለ በሀገር ውስጥ ከእህት ከወንድም ከቤተሰብ ጋር ባከብር የምትሉ ትኖራላችሁና ምናልባት እንደዚህ እኛ ሰብሰብ ብለን ስናከብር የሆነ ስሜት እንዳይሰማችሁ። ለምሳሌ እህታችን ብሌን በስደት ነበረች። እግዚአብሔር ብሎ አሳክቶት ወይም ምኞቷ ተሳክቶ አሁን ከቤተሰቦቿ ጋር እየኖረች ነው። እንዲሁም አግብታ ይሄው እንደምታዩት ልጇን ይዛለች። በቅርብ ቀን እንዲህ ታቅፋለች ማለት ነው በእመቤታችን ፍቃድ። መሲም እንደዚሁ ሁለታቸውም እንግዲህ በጋራ ነው ይርጋና በአንድ ቀን ሌሊት ሳይሆን አይቀርም ያዘዝነው ተማክረን እና እንደዛ ይመስላል። እንግዲህ አንድ ናቸው፣ ወራቸውም ሁሉም ነገር አንድ ነው እና በጣም ደስ ይላል። ስለዚህ እንኳን አደረሳችሁ እንዲሉ ለውድ ባለቤቴና ለእህቴ ለብሌን እድሉን እሰጣለሁ ማለት ነው። ተመልሼ እመጣለሁ። ሰላም ሰላም፣ እንዴት ናችሁ? የኢትዮ ብርሃን እና ኢትዮ ብርሃን ሚዲያ ዩቲዩብ ሰላም የነበረ ቤተሰቦች እንደዚህ በቀላሉ በቃ ይሻላል። በቃ በዛ ተሸነፍሽ። አይ የዝምረሽ ብሎ እንዳትሸነፍ አደራ። ኢትዮም ኢትዮ ነው፣ ኢትዮጵያ ማለት ነው። ኢትዮጵያ የሚለውን ኢትዮጵያ ማለት በነገራችን ላይ ብዙ ጊዜ ሰው ያስቸግረዋል ይመስላል። ኢትዮጵያ ማለት ኢትዮ ነው ባጭሩ። ኢትዮ ብርሃን ደግሞ የኔ ስም ብርሃኑ የሚለውን ባጭሩ ብርሃኑ ማለት ብርሃን ነው፣ ላይት እንደማለት ነው። እና ወደሚቀጥለው ስገባ እንኳን አደረሳችሁ እላለሁ። እንኳን ለፋሲካ በዓል አደረሳችሁ አደረሰን። በውጭም በሀገር ውስጥም የምትገኙ ወንድሞቻችን እንኳን አደረሳችሁ እንላለን። ደከማት። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኛ ደህና ነን። እንኳን ለጌታችን ለመድኃኒታችን የፋሲካ በዓል ለዋዜማ በሰላም አደረሳችሁ። ያው ዋዜማው ድባቡ እንደዚህ ድምቅ ብለን እየታየን ነው። ብሌን የዛሬ ዓመት የት ነበር የሚለውን እንትን እያላችሁ እናንተም አገር ውጭ የሆናችሁም እንደሷ ለሀገራችሁ ለመምጣት ያብቃችሁ። እግዚአብሔር ከእናንተ ጋር ይሁን። አብሮ እዚህ የቤተሰብ ጋር ከሁሉም ጋር ለማክበር ያብቃችሁ እላለሁ።
አዎ እንግዲህ መሲ ጀመር እንዳረገችው እኔም ልጠይቃት ያሰብኩት ጥያቄ ነበረና እንግዲህ ብዙ እህቶቻችን ለስራ ከኢትዮጵያ ወጥተው ይኖራሉና በስደት በሰው ሀገር ይኖራሉና በተለይ በበዓል ሰዓት ምን ይሰማሻል? እህቶቻችን በተለይም የማዳም ቅመሞች በበዓል ጊዜ ምን ይሰማቸዋል የሚለውን ነገር ከአንቺ አንደበት መስማት እንፈልጋለን። እንዲሁም ቀጣይ ጥያቄ በበዓል ምን ገጠመሽ? በስደት ሆነሽም ሆነ አገር ውስጥም ሊሆን ይችላል። በተለይ ግን በስደት ቢሆን አሪፍ ነው። በበዓል ምን ገጠመሽ? አዝነሽ ታውቂያለሽ ወይ? አልቅሰሽ ታውቂያለሽ ወይ? በበዓል ጊዜ የሚሉትን ነገሮች ዘርዘር አድርግሽ ለተመልካቾቻችን እንዲሁም በስደት ላሉ ለማዳም ቅመሞች በጣም ደግሞ የሚወዱሽ የሚያከብሩሽ እህት ወንድሞች አሉና ከአንቺ ብዙ ነገር መስማት ይፈልጋሉ። ከአንቺ ኤክስፔሪየንስ መቅሰም ይፈልጋሉ። ጥንካሬሽ ምንድን ነው የሚሉትን ነገር እስኪ እንደው ሰብሰብ አድርገሽ። በቃ በበዓል እዛ ሁነት ማሳለፍ ስደት ላይ ሆነ ማሳለፍ በጣም ነው የሚከፋው። ይከፋል በጣም እኔ አውቀዋለሁ ስሜቱንና በዓል ሲደርስ በጣም ነው የሚከፋው። ግን ያልፋል፣ ሁሉም ነገር ያልፋል። የማያልፍ ነገር ይመስለናል እንጂ በጣም ነው ለጊዜው እንትን ቢለንም ግን የሚያልፍ ነገር ነው። እኛ ለዓላማ ነው የወጣነው። ዓላማችን አሳክተን መመለስ ስላለብን ግዴታ ቆርጠን ነው እንትን ማለት ያለብንና ሁላችሁም እንደዚህ እምላችሁ እንዳይከፋችሁ። ሁሉም ነገር አላፊ ነው። እኔ ዛሬ ለዚህ በቅቻለሁኝና ሁሉም ነገር ስለሚያልፍ በጊዜው ይሆናል ነው እምላችሁ። የገጠመሽ እንትን ካለ ነገር ደግሞ አንዴ የገና መሰለኝና ከጓደኞቼ ጋር እናከብራለን ብለን ሶስቱም ነን የምንሰራው። አንድ ቤት ሶስቱ ናችሁ ነው? ሶስቱን ነን የምንሰራው። ከዛ እንጀራ ጋግሬ ምናምን ዳቦ ጋግሬ ምናምን ተዘጋጅተን ሴትዮዋ 2 ቤት ነው ያላት እና የገጠርና ከተማ አንዱ ከወንድሞቿ ጋር ነው የምትኖረው፣ አንዱ ደግሞ የራሷ ቤት ልጆቿ ሲመጡ አርብ እዛ እንሄዳለን እና ከዛ ከመሬት ተነስታ እንሄዳለን ምናምን አላለችኝም እና እንሄዳለን አለች። እናንተ በዓል ልታከብሩ ተዘጋጅተን በቃ እኔ ደግሞ እንዳይደብራቸው ስለምን በቃ በጣም ብዙ ነገር የኢትዮጵያ እንትን ለማስታወስ እንዳይከፋን ነብይ ብዙ ነገር ነው የምናደርገው። ጠላ የቴምር ምናምን እንጠምቃለን ራሳችን ለመሸጎድ በቃ ለማታለል በጣም ነው የምንለውና ወዝናችሁ ግን እንደዛ እንዳይሰማን ለማድረግ ማለት ነው። ከዛ እንደዛ ተዘጋጅተን ምናምን ጸጉራችን ሁሉ እንሰራራለን። የምር በጣም ደስ ይላል። አብረውኝ የሚሰሩት በጣም ደስ ይሉ ነበር። ጸጉራችን ሁሉ እንሰራራለን። ማን ይባላሉ? እንደው በአጋጣሚ ምናልባት ይሄን ቪዲዮ ያዩ ይችላል። ታይዋለች አንዷ ታይዋለች ወርቴና በጣም የምትከታተላችሁ ይልልልልና እሷ እንደውም አስቸጋሪ ጸባይ ያላት እንትላል። በዓል ሲደርስ በጣም የሚከፋት እኔ ደግሞ በጣም እቆጣታለሁ። አንቺ ጠንካራ ነሽ ማለት ነው። በጣም እንደሚያልፍ አውቃለሁ። ነገ ጧት ሌላ የተሻለ ነገር እንደሚመጣ ተስፋ ሰንቀሽ ነው ስላለኝ። እሷ ደግሞ በቃ ሞራሏ ጥፍት ይላል። በዓል ሲመጣ ኤጭ ምናምን ትለኛለች። ከዛ አልገባችም። እዛ ናት እንግዲህ እንድትገባ ምኞቴ ነው። አሜን ያርግልኝ። ከዛ በቃ ሙዲ አልመጣም ትለኛለች። ተነስተሽ አውሩሰኝና እናክብር ምናምን ሙዲ አልመጣም እባክሽ ተይ ምናምን ትለኛለች። በጣም የምታበላሽብኝ ሙዲ አይደለም ትለኛለች። እና አታልያት ነው ከዛ በኋላ ልብሳችንን የምንቀያየረው እና የዛኔ ምን ትለኛለች ማታ እንሄዳለን እዛኛው ቤት አለች። ጠዋት ልናከብር ተዘጋጅተን ምናምን ማለት ነው። በጣም የከፋኝ ወይ ያስለቅሳሉ። አንቺ ብቻ ነው የምትሄጂው? እኔ ነኝ የምሄደው። እኔ ነኝ ዛኝ የምትንቀሳቀሱ። ከዛ የሰው ቤት ነው ምንም ማድረግ አይቻልም። አልሄድ ማለት አልችልም። እሺ አልኩ። እሺ ከአንቺ ደግሞ እነሱ ናቸው የሚከፉት። እነሱ በመሄድ ያለቀሱ በቃ በመሄድ ከዛ ሄድኩኝ። ምንም አይደለም በቃ ሌላ ጊዜ እናከብረዋለን ችግር የለም ምናምን አልኳቸውና ሄድኩኝ። ሂጂ ብዬ አለቀስኩኝ ብቻዬን ማለት ነው። እስማም ያስለቅሳል። የመጀመሪያ ጊዜ ዘን ያልቅሻለሁኝ ከነሱ ጋር ላከብር ስለነበረ ከዛ በኋላ ግን እንደሚያልፍ ስለማቅ ይሄ ቀን እንደሚመጣ ስለማቅ ምንም አይመስለኝም። ሁሉም በጊዜ ይሆናልና ከታገሱት የማያልፍ ነገር የለም። ያልፋል ሁሉ ነገር ስለሚያልፍ ዛሬ ለዚህ በቅቻለሁኝ። ደስ ይላል። እናንተም ዛሬ ከቤተሰብ ጋር ስላልሆናችሁ ቅር እንዳይላችሁ ይደርሳል ነገር ነው። የተሻለ ነገር ፍለጋ ስለሆነ የወጣ ነው። አላማችሁን አሳክታችሁ ሁሉም ነገር ይሆናል በጊዜው እላለሁኝ።
እንኳን አንቺ ማለት ነው ብሌን እንኳን አንቺ ስደት ሆነሽ እኔ እንኳን እዚህ አክፍለ ሀገር አዲስ አበባ እንኳን ከብዶኝ የበዓል በጣም ነው የሚደብረኝ በጣም ማለት ሰብሰብ ብለን ነበር እዛ ለሁለት እንደዚህ ነው እንደ ገና እንደዚህ አንተና እኔ ብቻ ነው ምኑን በየጠይቄው ራሱ አውቃለሁ ሌላ ሰው ተጠርቶ ምናምን የሚመጣ ነው ይመስለኝና ብቻ እንኳን ስደት ላለ ሰው ለኔም ከብዶኝ ነበር በጣም ይከብዳል አሁን ግን ምንም ያው እንግዲህ ተለምጇለሽ ይለመዳል በትክክል እና ተመልካቾቻችን እንግዲህ የእህታችን የብሌን ገጠመን እየተከታተላችን ይመስል ነበር ሁላችሁንም እንኳን ለትንሳኤ በዓል ዋዜማ በሰላም በጤና አደረሳችሁ እያልን ፕሮግራማችን እንዲህ ይቀጥላል ማለት ነው እንግዲህ እኔም አድቫይስ ላደርጋችሁ የምፈልገው እንደ እህታችን እንደ ብሌን ጠንካራ በመሆን የሄድንበትን ዓላማ አሳክተን ወደ አገራችን ተመልሰን ልክ እንደ ብሌን ሐሳባችን አሳክተን መቀጠል ይኖርብናል ቻሌንጆች ሲመጡ በቻሌንጆች ሸብረክ ማለት የለብንም ጠንካራ መሆን ይኖርብናል ምክንያቱም በውስጥ የሆነ ነገር ሲሰማን ምን ጎዳው እኛ ነን ምንም እንትን የምናደርገው ነገር የለም ግን አንድ ሐሳብ አንድ ወታደር በውትድርና ሄዶ በጦርነት እንኳን ያሳልፋል እንኳን በስራ ማለት ነው በጣም ቀላል ነው አንዳንዴ ነገሮችን በእኛ ብቻ ይደረሱ አድርገን እናስባለን በስደት በጣም ብዙ እህቶቻችን አሉ ስለዚህ እኔ ብቻ አይደለሁም ብዙ እህቶች በስደት አሉ ብዙ እህቶች ከቤተሰብ ተነጥለው ይውላሉ ስለዚህ እኔ ብቻ አይደለሁም ደግሞ ነገ በጥንካሬ ያሰብኩት ቦታ አደርሳለሁ ጥሩ ቦታ አሁን ለምሳሌ ሰራተኛ ከሆንኩኝ ነገ 10 ይሆናል ሁሉም ሰው ከታች ነው ተነስቶ እንትን የሚለውን ያው የቀን ስራ ሰራ ነበር በቃ ዝቅ በየ ለቤተሰቦቼ የመጀመሪያ ልጅ ስለነበርኩኝ የሚያስተምረኝ ስለሌለ ራሴን በራሴ እያገዝኩ ነበር ማሬ ነበር ኮንስትራክሽን ውስጥ እየሄድኩኝ የቀን ስራ እየሰራው ይሄ እጄ በቃ እንትን ብሎ አሁን ብታዩት እጄ የሴት እጅ ነው የሚመስለው በቃ በጣም እንትን ነው ግን ያኔ የቀን ስራ ሰራ ነበር ሲሚንቶ አቦካ ነበር እና በጣም ብዙ ስራዎችን እየሰራው ነበር ማሬ ነበርና እግዚአብሔር ይመስገን አሁን ላይ ደግሞ በጣም ጥሩ ስራ ነው የምሰራው እና ጥሩ ላይ ነው ያለው ሁሉም ነገር ያልፋል የሚያልፈው ግን መቼ ነው ጠንካራ ሆነን ነገሮችን ማለፍ ስንችል ቻሌንጆችን መሰናክሎችን ማለፍ ስንችል ነው እንጂ ለቻሌንጆች ለመሰናክሎች ሸብረክ ምንል ከሆነ ከዛው ነው ወርቀን መንቀረው መሰናክሎችን ማለፍ አንችልም ስቴፕ ባላቸው ሁሉም ከአንድ ተራራ ለመውጣት ዳገቱን መውጣት አለብን አይደል መውዛት ይኖርብናል መርከም ይኖርብናል ዝም ብለን ዳገቱን ወተን ሜዳ አናገኝም ስለዚህ እኛ ደግሞ የፈለግነው ቦታ ለመድረስ ጠንክረን ጥርሳችን ነክሰን መስራት ይኖርብናል ሌላው የምትሰሩትን ነገር በአግባቡ መጠቀም ይኖርባችኋል ሁሉም ነገር ይሆናል እግዚአብሔር ከእናንተ ጋር ነው ለማለት እንወዳለን እንግዲህ የእህታችን የብሌንን እንትን ሳላደንቅ አላልፍም እውነት ጠንካራ መሆን እንደዛ ነው እንዲያውም አንድ ቲክቶከር መጥቶ የነበረ ኢትዮጵያ ውስጥ መጥቶ የነበረ አውንት ፕሮብለም ሚል እንዲያውም ከኃይሌ ሪዞርት ሄዶ ምናምን አላየሽው ቲክቶክ በጣም ታዋቂ ቲክቶከር ነው አውንት ፕሮብለም ይላል ፈረንጆች ብዙ ጊዜ ችግር ሲመጣ ምንም ነገር አይመስላቸውም ችግር ሲመጣ ችግር በገጠማቸው ቁጥር ማለት ነው የሆነ አንድ ስቴፕ ልትወጡ ነው እንደዛ ነው ማሰብ ያለባችሁ ልክ ችግር አጋጠመው እኔ በጣም እዚሁ አዲስ አበባ ራሱ ብዙ ቻሌንጆች አጋጥሞኛል ብዙ ቻሌንጆች ማለት ነው እና ያ ቻሌንጅ ሲመጣ ልክ በቻሌንጁ ፌል መታረጉ ከሆነ መጥፎ ስሜት የሚሰማችሁ ከሆነ ከነበራችሁት በታች ነው የምትወርዱት ስትሮንግ ከሆናችሁ ደግሞ ጠንካራ ከሆናችሁ ደግሞ ያንን የነበራችሁበትን እንትን አንድ ስቴፕ ወደ ላይ ከፍ ትላላችሁ ማለት ነው ስለዚህ ያን ያሰባችሁ ሁላችሁ ጠንካራ ሆናችሁ ያሰባችሁት ቦታ መድረስ አለባችሁ ልላችሁ ወዳለው ገንዘባችሁን በአግባቡ ተጠቀሙ ገንዘባችሁን አላግባብ እየተጠቀማችሁ እድሜያችሁን ሉዝ አታርጉ ለምሳሌ እቅድ ይኖራችሁ ፈረንጆች እኛ የሚበጡ በቅ ስደት መሄድ ያለብኝ ይሄን አመት ወይም በስደት መስራት ያለብኝ ይሄን ያህል አመት ነው ካሉ በዛ አመት መጨረስ አለባችሁ ምን ያህል ብር መሰብሰብ አለብን በዛ ውስጥ ካሰባችሁት በላይ እንዲያውም መሰብሰብ አለባችሁ እቅዳችሁን በተሳካ በ100% ግብ መትታችሁ ወደ ሀገራችሁ ተመልሳችሁ ስትመለሱ ደግሞ ትልቁ ችግር ተመልሼ ምን እሰራለሁ አይሉ ይመጡና ያችን የያዟትን ብር ሲያወጧት ሲመዟት አንድ ሰው ሲያገኙ ተውጭ መጥቻለሁ ብለው ስለሚያስቡ እነሱ ይጋብዛሉ ሰው አበድሩኝ ይሏቸዋል ያ ብር ደግሞ ብር ነው እንደሰው ብትን ይልና ያልቃል
እንደ ብሌንና እንደ መቅዲ ተመልሰው ስደት ይሄዳሉ እና እንደ ምሳሌ የምነግራችሁ አሁን ብሌንና መቅዲ እንደመጣች አሁን ሱቋን ከፍታ ምናምን እየሰራች ነው። ብሌና ደግሞ እንዲሁ ወደ ስራ ነው የገባችው፣ እንዲሁ ወደ ትዳር ነው የገባችው። በቃ እንዲሁም ሌላውም ስራ ይዛለች። በዚህ መንገድ ነው ያስኬደችው። አያችሁ በጣም አሪፍ ነው። ምክንያቱም እድሜም ይሄዳል። ልጅ ትልቁ ገንዘብ ነው። ልጅ ደግሞ በሰዓቱ ወልዶ መሳም ትልቅ ደስታ ስለሆነ ያን ነገር በደንብ በአግባቡ እያስኬደችው ነው። ከሷ ልትማሩ ይገባል ለማለት እወዳለሁ። ብትጨምሩት ነገር አለ? እናመሰግናለን። እኔ መቅዲምና ብሌንም ያው ሌሎችም አሉ። እነሱ በተለይ በጣም ጀግና ሴቶች አሉ በጣም እኔ እንግዲህ ያየው እናንተ ሁለቶችን ነው እንጂ ብዙ አይቻለሁ። በጣም ብዙም እንትን አይደሉም አሉ። በዩቲዩብ እንኳን ታዋቂ የሆኑ ተመልሰው ይሄዱ ምናምን ብዙ እኔ ማውቃቸዋለሁ። አሁን ተመልሰው 3ኛ 4ኛ ዙር ይሄዱ አሉ። እንደዛ ይሄዳሉ ብዙ። አሁን ቅድም ያልኩት ያነሳሁት ከዛ ተነስቼ ነው። ይመጡና ወዲያው ስራ አይጀምሩም። ትንሽ እንረፍ ይላሉ። ያው በስደት በጣም ስራ ይበዛል፣ ድካም አለ። ያንን ትንሽ ለማገገም እንረፍ ይሉና በዛ መሀል ብር ሲያወጡ ብሩ ያልቃል። ከዛ በኋላ እንደገና ለስደት ይዳረጋሉ ማለት ነው። እንደዚህ አይነት ነገሮች አሉ። በተረፈ ሰላማችሁ ይብዛ። እንግዲህ የዛሬ በዋዜማው ነው። ነገ ደግሞ ዋና በዓሉን ይዘንላችሁ እንመጣለን። ኢትዮጵያ ውስጥ ምን ይመስላል የሚለውን ነገር ወደ እናንተ እንዲሁ ይዘንላችሁ እንመጣለን። በጣም ያምራል፣ ደስ ይላል። መልካም በዓል። ቻው።